አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውጤሉም ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ትርፍ ይበል። እንደውም ክርስቲያን እህት ወንድሞች ሰላም ብያለሁ ጋይስ። ዛሬ እንግዲህ አዳይ ክፍል 48 ይዘን መተናል። ሊዱ ታግታለች። እንግዲህ ሊዱን ማን ነው እንዴት ታገት ያደረጋት? አዳይ በጣም በሚገርም ሁኔታ እንግዲህ በብዙ ፈተና በብዙ ውጣ ውረድ ያለች ልጅ ነች። በዚህ መካከል ደግሞ ፍቅር በተንኮሏ ትታወቃለች። እንግዲህ ለአዳይ መታገት ዋናይቱ ማነች የሚባለው ላይ ይገርማል። ከሚባለው በላይ የምናየው ድራማ የምናየው አንዳንድ ነገሮች ግን ገራሚ ነው። ሊዱ የት ነው የታገተችው? እንግዲህ አናቅም ማለት ነው። በጣም ይገርማል። ቤዛ ደግሞ በጣም ገርም ናት። በፊልም ያየሁትን ነገር ከእንግዲህ ከጎኗ ጎን ደብቃ አረ ወቸ ጉድ በላቸው ማለት አሁን ነው። በላቸው ማለት አሁን ነው። ቤዛ ደግሞ በጣም እንግዲህ አስተግፊሩላህ አልዓዚም ከወንድ ጋር ምን እንዳያያዛት ባላቅም ሰው ጓደኛና ባለቤቴ ከሚለው ሰው ጋር ካለ ምን ተንኮል እየሰራ ነው? አጂብ ገራሚ ነው በጣም። የሊዱ መጥፋት እንግዲህ በጣም አበሳጭቶታል ዴቭን። ወንድምየው በጣም ተናዷል ማለት ነው። አደይ ሊዱ የጠፋችበት ምክንያት ባንቺ ነው ብሎ ፍቅርን በጣም በሚገርም ሁኔታ በአጣብቂኝ ይዟታል። እዚህ ጋር አዳይ ደግሞ በጣም አዝናላታለች። አዳይ እኮ አዛኝ ነች ከሚባለው በላይ ማለት ነው። አዛኝ ናት ስላችሁ እንግዲህ በጣም ከሚባለው በላይ ከምላችሁ በላይ ተንኮል የተሸከሙ ናቸው። ግን የሚገርመው ቀበጥ ናት ሊዱ። ቀበጥ ስለሆነች ነገሮች ስለማታስተውል ከዚች ጋር ጓደኛ ትሆናለች በሚገርም ሁኔታ ማለት ነው። እና ፍቅር በጣም ተናዳለች በጣም ማለት ነው። ግን ትከታተሏትም ያዋጣል። ለምን አትከታተሏትም? ማለት እንግዲህ የሷው ጓደኛ ተብዬ ማለት ነው። ምክንያቱም ያውቃልና በጣም ይገርማል። ዴቭ በጣም ተናዷል። እንግዲህ ፍቅር ያመጣችው ራሱ እሱ ያውቃል መሰለኝ ሚስጥሩን ማለት ነው። እና ናሆም ነው እንግዲህ ያገታት ናሆም ነው መሰለኝ። እንግዲህ ከማን ጋር ሆኖ ከፍቅር ጋር በጣም ይገርማል። ዴቭ እንግዲህ እኔ ሌሊቱን በህቴ ጭንቀት መግፋት አልችልም፣ ለዛሬ እንኳን አብረሽኝ ሁኝ፣ ሌሊቱ ይንጋልኝ ይላል ፍቅሩን አደይ። እንግዲህ አደይ ደግሞ እንግዲህ በጣም ፍርሃት አለብኝ፣ ትገለኛለች ፍቅር ካየችኝ ያለች። እሱ እንቅልፍ ሊወስደኛል አልቻለም። በፍቅር በጣም ተገፋ። ዴቭ እኮ በጣም የሚያፈቅራት ዋው አፍቃሪ እንግዲህ ሲኮን ይሄ ነውና እንቅልፍ እስከሚወስደኝ ልቀመጥ አለች ዋው ማለት እሱ በጣም ስለሚወዳት ስለሚሳሳላት ብዙ መስዋዕት እየከፈለላት ነው በጣም ከሚባለው በላይ። ግን ደግሞ አንዳንድ ጊዜ ፍቅርን መግፋት ተገቢ አይደለምና ስለሚገፋን ገራሚ ነው። ሌቦቹ ደግሞ እንግዲህ ስለሷ ውይይት ይዘዋል። ካቢያግቷትማ እስካሁን ጨላ ይፈልጉ ነበር። እንግዲህ ጨላ ማለት ያው ባረዳ ቋንቋ እንግዲህ ገንዘብ ለማለት ነው መሰላ። አይ ገንዘብ ገራሚ እኮ ነው። አላየንም አልሰማንም። ይሸመጥጣለን። ምንድን ነው የሚሸመጥጡት? ይሄኛው ደግሞ እንግዲህ የአዳይ አፍቃሪ ለምን ይመላለሳል ከማለት ስለ አዳይ ስለጨነቀው ለምን ይመላለሳል አሁንም ጭንቀት ላይ ነው። በጣም ይገርማል። አዳይ እንግዲህ ዴቭን ለማረጋጋት አጠገቡ በሆነች ሰዓት እንደፈራችው ፍቅር መጣች። ፍቅር ደግሞ ዓይንሽን እንዳላይ በደቂቃ ውስጥ ውጭልኝ በማለት አዳይን አስወጣቻት። ዴቭ ደግሞ በጣም በሚገርም ሁኔታ እንግዲህ ከዚህ ውጭልን፣ አንቺም ውጭልኝ፣ ቤት ይለቀንልሽ እንወጣለን አይቀርም አለ እና ስለ
ሊዱ እንግዲህ ሁሉም በመጠየቅ ላይ አለ። የደበቋት በጣም ይገርማል። ናኦል ጋር ተስማምታለች። እንግዲህ ናኦልን አብረን ስራ ልንጀምር ነው አላለችም። ያችኛይቱ ልክስክስ ነው እያለች ያችኛይቱ ደግሞ አደናቂ ሆናለች፣ ወደዋለች። እና በሚገርም ሁኔታ ከፍቅር ጋር መዳረቅ የለባትም ስራ ትጀምር ከኔ ጋር ብሏልና በጣም ጥሩ ልጅ ነው። አንቺም አዳይም ሰራተኛ የምትቀጥሩበት ሰዓት ነው፣ ሰራተኛ የምትሆኑበት አይደለም። ትለወጣላችሁ። ገራሚ እኮ በጣም አሪፍ ስራ በአጭር ጊዜ እንሰራለን አለች። ስራው ምንድን ነው? ስራውን ምንነቱን መናገር አልፈለገችም። ብቻ ጥሩ ነው ምናምን ስትላት ናኦልን ጠይቂው፣ ናኦል እያስረዳች ስለ ስራው አለች። እንግዲህ ያችኛይቱ የምታወራት እጅግ በጣም ሚስጥር አዋቂ ነች ማለት ነው። አርፈሽ ተቀመጭ፣ ስለ ስራው ቅድሚያ ወቂ፣ ስራ ሊዝ ነው ብቻ በሚል አይደለም አለች። እንግዲህ ናኦል ከፍቅር ጋር በመሆን በጣም ተንኮል ሰርቷል። በጣም በሚገርም ሁኔታ ማለት ነው። ግን የሰሩትን ተንኮልና ስራ ናኦልና ፍቅር በፍላሽ እና በስልክ ሙሉ መረጃ ወስደው አስቀምጠዋል ማለት ነው። ፍቅር ይዛው ስለነበር ግን ናኦል እንግዲህ ሙሉ መረጃ መደበቅ ፈልጎ ይዞታል። የሆነ ጥያቄ ልጠይቅህ ትለዋለች። ሊዱ አንተ ጋር ያለችው እያለችው ነው። እና አዳይን ውሰዳት ሊዱን መልስና አላለችውም። በጣም ይገርማል። ናኦል በጣም ከባድ ተንኮለኛ ነው። ሊዱ ሙታለች፣ ከዚህ በኋላ የለችም ማለት ሊዱን እንግዲህ ሊዱ ተገድላለች ያለ ነው ናኦል። ማን ነው የሰራው? ናኦል። እዚህ መካከል ፍቅር ተንኮሉን ታቅ ነበረ ማለት ነው እንዴ? የሰው ልጅ መሞት እንደዚህ በቀላል ነው እንዴ? እንዴ ኧረ ጋይስ ምንድን ነው እንግዲህ ሊዱ ሞተች ማለት ዴቭ ምን አይነት ሰው ይሆናል? እጅግ በጣም አስፈሪ ነው። ከባድ ነው ትግሉ። ገና ተጀመረ ጨዋታው ማለት ነው። ቤተሰብ ቤቱ ስለተቃጠለበት ለጊዜውና ለትንሽ ጊዜ እኛ ጋር ይሆናል እያለው ነው ለዚህኛው ልጅ። ይሄኛው ልጅ ደግሞ እኔ ሳስበው ሊዱ ከሱ ጋር ትመስለኛለች። ልጁ ሁሉም ነገር አልተመቸኝም። እናም ሲያልፍ አፋጠን ይዘነው ነበር ያየሁት ነገር እና እያየሁ ያለሁት እንግዲህ ምንም አክቱ አልተመቸኝም አለው። ይሄኛው በጣም ገራሚ ነው። ድርየው ማለት ነው። ሌባ ብንለው ያወጣለታል። ድርየው ተጠራጥሯል። እንግዲህ በሚገርም ሁኔታ ከትንሽ ደቂቃዎች በኋላ ወይም ከትንሽ ቆይታ በኋላ ዴቭ ወደ ቤት ሄዶ ሁሉንም ያፋጣል። ስለ እህቴ ምን አዲስ አለ? ምንድን ነው የሚባለው ነገር እንግዲህ ዴቭን አጨናንቆታል። ከባድ ነው መወለድ እና እህት ነች የጠፋችው የራሴ ጉዳይ ስላልነበረ ስትጠፋ ግን ጨንቆታል። ስለዚህ እህቱ ነች ጦርነት የሚክፈት በእህት የተነሳ ቀልድ አላቅም አለ። ዱርዬው የሚያደርገውን ያርገው፣ እያወጣጣው ያበጠው ይፈንዳ አለ። እና እዚህ ጋር መሰላችሁ አንዳንድ ጊዜ ጠላት ዘመር መስሎ ቤታችሁ ይገባል፣ ግን በሚገርም ሁኔታ እናንተን ባላሰባችሁበት ቦታ ላይ አደጋ ላይ ይጥላችኋል። አንዳንድ ጊዜ ዘመድ ሁሉ ዘመድ አይደለም፣ ጠላት ሁሉም ጠላት አይደለም። ያው እየለየን ቢሆን ጥሩ ነው። አዳይ ተወዳጅ ነች በጣም በብዙ ወንዶች ማለት ነው። ተወዳጅ የሆነችበት እንግዲህ እጅግ በጣም ትዕግስተኛ ነች። በተለይ ለማዳም ቅመሞች ለኛ ብዙ ያስተምረናል ብዬ አስባለሁ። የአዳይ ስራ አዳይ አንዲት ተራ የቤት ሰራተኛ ነች፣ ግን በጣም ባዩት ወንዶች ሁሉ ተፈቃሪ ነች። እውነት ለመናገር ትዕግስቷ እጅግ አድናቂ ነኝ። ትዕግስቷን ማንኛውም የማዳም ቅመሞች እንግዲህ የእሷን ትዕግስት ይስጠን እላለሁ። ስንኖር ትዕግስት
ካለን ሁሉም ነገር አስፈላጊ ነው። ናኦል የሚባለው እንግዲህ ሙጅሪሙ እጅግ በጣም ሊሊዬ እንግዲህ ከሚባለው በላይ አፋጣ የያዘችው ነው። ሁሉንም ነገር አዳይ ነግራኛለች። እውነቱን ተናገር፣ ስለ ሊዱ ታውቃለህ እያለች ታፋጥጠዋለች። እሱ ደግሞ እማቀው ታሪክ የለም ማለት እዛ መካከል ፍቅር ደግሞ እንግዲህ ሚስጥሩ ስለምታውቅ የሚያውቀው ታሪክ የለም። ልትከራከርለት ተነስታለች። በጣም ይገርማል። ቤዛ ተብዬዋም ፍቅርምና አሁን የሚያውቁት ታሪክ የለም፣ ስለዚህ አንቺ ዝም በይ ስትላት ይሄማ ሶስተኛ አንቺም ተባባሪ ነሽ፣ በሶስት ነው ያገታችኋት በሚል እንግዲህ ጸቡ ውስጥ ገቡ። ከጸቡ ከጭቅጭቁ ከተወሰነ ጭቅጭቆች በኋላ እንግዲህ ይመጣል፣ ዴቭም ይመጣል። ዴቭ መጣ። ምንድነው አዲስ ነገር ያለው እያለ እንግዲህ ወንድም እየወጣም በጭንቀት ላይ ነው። ማንኛችንም ወንድሞች የሚያደርጉት ወይም ማንኛውም በቃ የተወለደ ሰው ሊያደርገው የሚችለው አይነት ማለት ነው አክት የሚያደርጉት። በጣም ይገርማል። ግን በጣም በሚያሳዝን ሁኔታ እንትን ብለዋል ማለት ነው። በሩጫ ሄዱ። እሱም ተከታትሎ ኤላ ሄደ። ከተወሰነ ደቂቃዎች በኋላ እንግዲህ የኤላ ስልክ ይጠራል። ምንድን ነው ሲባል ግን ከፖሊስ ጣቢያ ነው የተደወለው። ሊዱ ጫካ ውስጥ ተገላ ተጥላ አገኘናት በሚል እንግዲህ በጣም አሳዛኝ ዜና ላይ ይቆማል፣ ይቀጥላል ማለት ነው። ውድ ቤተሰቦቼ ከተመቻችሁ ትረካው ወይም ድራማው ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ለሁሉም ነገር የእናንተ ገዛ ያስፈልገናል። ሰላም ለሀገራችን፣ ሰላም ለሕዝባችን። ውድ ቤተሰቦቼ አበረታቱ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ